ቤት ውስጥም በማሰሪያ ያሰረው ነጭ ሴት ፈረስን አመጣ። ከብቻው ከንስር በቀር ወዲያና ወዲህ ሌላ ነገር እንዳትመለከት ለዓይኖቿ መጋረጃ አደረገ። ንስሩ ብቻ ወዳለበት እንጂ ወደ ኋላዋ ወደ ሌላ እንዳትመለከት አደረገ ይላል። መጋረጃ ጋረደ። ነጭ ፈረስና ንስር ፔጋሰስ ነጭ ነው እንደምታዩት። ፊልም ላይም ክላሽ ኦፍ ዘ ቲታንስ አይ ዶንት ኖ ፊልሙን አይቼዋለሁ ብቻና ፊት ለፊት አደረገ። መጋረጃ ጋረደ። ወደ ኋላም ወደፊትም ማየት አይቻልም። ፊት ለፊት አይን ለአይን መፋጠጥ ጀመሩ። ከዚህ በኋላ ይላል ወንድ ፈረስን አቀረበ። ያን ጊዜ ያቺ ፈረስ ጸንሳ ይላል ንስሩን እያየች ግንኙነት ስለተደረገች ግንኙነት ስለተፈጸመባት እንደ ንስሩ ክንፎች ያሉት ወንድ ፈረስን ወለደች ይላል። በእግሩ ይሄዳል፣ በክንፉ ይበራል እና ምን ይላል እዛ እንደውም አፉም እንደ ንስር ሲሆን ሁለቱ ጆሮዎቹና እግሮቹ እንደ ፈረስ ነው። በሁለቱ ጎኖቹ የሚበርልበት ደግሞ እንደ ንስር ሁለት ክንፎች አሉት ይላል። ይሄ በጣም አፉ እንደ ንስር ይመስላል። ይህንንም ፈረስ ንጉሥ ሰሎሞን የላሞችን የበጎችን እና የፍየሎችን ስጋ በቤተ መንግስት ውስጥ ይመግበው ነበር ይላል እና ሁለት ክንፎች ያሉት ይፈረስ የተዳቀለ ኃያልና ብርቱ ሆነ ይላል። ወደ ሰማይ መብረር በፈለገ ጊዜ እስከፈለገበት ድረስ ወጥቶ ሄዳል። እንደ ንስር ማለት ነው። ወደ ንጉሱ ቤተ መንግስት ደግሞ ተመልሶ ይመጣልና ቀለሙ እንደ ንስር ዥንጉርጉር ነው ይላልና ሰሎሞን ይህን ፈረስ እንደ ንስር የላሞችን ስጋ እያበላ ወተትን እያጠጣ ነው ያሳደገው ይላል። በኋላ ደግሞ ምን ማድረግ ጀመረ? እስቲ ጉብኝት ደግሞ ወደ ሌላው ዓለም ይደረግ የሚል ሐሳብ አመጣና በሱ ላይ አልሞከረም። አገልጋይ ወይም ሰራተኛው ከቤተ መንግስት አንዱ ወጥቶ እንዲያይ አደረገ። ከዛ በኋላ በክንፎቹ በታች ሳይደርስ በጎኖቹ ላይ ነው የጫነው። በረጅም ዘንግ ላይ የላም ስጋ አሰረና ልክ በአይኖቹ ትይዩ እንዲታየው በሰንሰለት አያያዘ። ከዛ አገልጋዩን በፈረስ ላይ ጫነ እና ሰሎሞን እንዳዘዘው በዚያ ፈረስ ላይ ተጫነ። ከፈረስ ላይ ከዛ ንስር ላይ እንዳይወድቅ በደንብ በሐብል ብረት ሐብል አሰረው፣ አገልጋዩን ማለት ነው። ኮርቻውን ከፈረሱ ላይ አሰረው፣ ብራናው ላይ እንዳያችሁት። አሁን በዘንግ አስያዘው። ከዛ በኋላ መሄድ ጀመሩ ነው፣ ጉዞ ተጀመረ ነው የሚለውና እንዴት ላከው? አሁን ይሄን አዘጋጀ። መጀመሪያ ልንገራቸው፣ አሰረው፣ አዘጋጃጀው። ምን ይላል? ይህን ካለ በኋላ ሰሎሞንን ፈረስ ከማሰሪያው ፈታው። በፈታውም ጊዜ እጆቹና እግሮቹ እንደ ቤት ምሰሶች የቆሙና የቀኑ ሆኑ። ሁለቱ ክንፎቹ ልክ በነፋሳት እንዳሉ ደመናት ሆኖ ይፈረስ በረረ ይላል። ይፈረስ በረረ። ያን ጊዜ ንጉሱና ህዝቡ ሁሉ እያዩ ይፈረስ እንደ ንስር እየበረረ ሲሄዱ እንዲህ አይነት ነገር ከቶ አልሰማንም ብለው በጣም እንደተደነቁ ይጽፋል። ሰፊ ነው። እኔ ትንሽም ነው የምነግራችሁ ለአእምሮ የሚመጥኑ ነገሮች ላይ። ያን ፈረስ በአይኖቹ ፊት የሚያየውን ያን ስጋ አገኛለሁ እያለ ይሄዳል እና ሄዱ እና እስከሄዱ በኋላ ብዙ ነገሮች ነው ያየው። እዛ ዝርዝር ውስጥ ለመግባት ራሱን ችሎ አንድ ፕሮግራም ይፈልጋል። የጨለማ ዓለም አይቷል፣ የብርሃናት ዓለም አይቷል። ከዛ በኋላ ለሰሎሞን ሪፖርት ዘገባ ያቀርብለታል። ከዛ በኋላ ሰሎሞን ደግሞ ይጠይቃቸዋል ፈላስፎቹን ሰብስቦት በስተምዕራብ አቅጣጫ ያለው የጨለማ መጋረጃ ምንድነው? በምዕራብ በኩል ያየው የጨለማ መጋረጃ በርባሮስ እና የሲኦል በር ነው ይሉታል። ያቺ የበራችሁ ደግሞ የነጻችሁ ደግሞ ሕማም ሞት የሌለባት የገነት ደጃፏ ላይ ያለችው ብሔረ ሕያዋን ናት ይላሉ፣ ብሔረ ብፁዓን ናት ይላሉ። ከዛ በኋላ ሰሎሞን ከመኳንንቱና ከመሳፍንቱ ጋር ተመካከረና በዚህ ላይ ተጭኖ ወደ ፀሐይ መዋር ሄደ ይላል፣ ወደ ምስራቅ አቅጣጫ። በጣም የጨለማ መጋረጃን ተመለከተ። የሲኦል በር ነው። ፈርቶ ተመለሰ። ብዙ ምስጢራት አየ። በ12 ዕለታት ተሻግሮ ወደ ብሔረ ሕያዋን ደረሰ እና የብርሃን መላእክት መልኩ እንደ ንስር የሆነውን ሰሎሞን በላዩ የተጫነበትን ፈረስ ሁለት ክንፎቹን ሰብረው በታላቅ ጉድጓድ ውስጥ ጨመሩት ይላል። ሰሎሞን ግን ገነትን እያደነቀ ብዙ እንደቆየ ይጽፋል። በኋላ ግን ንስሩን ወደዛ ወርውረው ሰሎሞንን ግን ወደ ገዛ ከተማ ወደ ኢየሩሳሌም መለሱት ይላል እና በጣም ደስ የሚል ነው። ይሄ ሁሉ ታሪክ እንግዲህ በራሪ ፈረስ ስለነ ፕሊኒ ያሉት እነ ድሩሱላ ዱንጂ ኢትዮጵያን ፔጋሰስ የኢትዮጵያ በራሪ ፈረስ ብለው የጠቀሱት ታሪክ ጋር አንድ ነው።
ደስ ከሚሉኝ ማታ ማታ ከመመለከታቸው መካከል አንዱ የኢትዮጵያውን በራሪ ፈረስ ፔጋሰስን ከነክንፉ ቅርጹ ምናምኑ በሰማይ ላይ ስለማየው በጣም ደስ ይለኛል። እናንተም ማየት ትችላላችሁ። ሌላው ፔጋሰስ ውስጥ ብዙ ሰማያዊ አካላት አሉ። በጣም ያለምንም የማያ መሳሪያ እንደዚህ ባይናኩላር ያስፈልጋችሁ ወጣችሁ ማየት የምትፈልጉ ሰዎች ምትጠቁማችሁ ትልቅ ስለሆነ በሰሜንም በደቡብም ንፍቀ ክበብ ያላችሁት ማየት ትችላላችሁ። ፔጋሰስን የኢትዮጵያውን በራረስ እንግዲህ በ90 ዲግሪ እና በኔጌቲቭ 60 ዲግሪ ላቲቲዩድ ወይም ኬክሮሶች መካከል ሊታይ ይችላል። የትም ኢትዮጵያ በራሪ ፈረስ ፔጋሰስ ይህን ያህል ብያቸዋለሁ። ወጣችሁ መመልከት ትችላላችሁ። በጣም አመሰግናለሁ። ሰላም ሁኑ። ሰላም አደሩ።